የቀብር አንድ ሶስተኛው ቅጣት ከምንድነው የሚመጣው? ነገር ከማዋሰድ። ሁለተኛው ጊባ ከህሜት ነው የሚመጣው። ሶስተኛው ሽንትን ጠሃራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው። ተግባባ? ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ። ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል? قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصو ما يقبل يا الله. وفي حديث آخر بل حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج مسلموችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባም ማለት ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል። قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው። قال ان الله لما خلق الجنة قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት። ተናገሪ እስኪ አላት። قالت ብላለች سعيد من دخلني እኔ ውስጥ የገባ ጌታ የታደላለች ጀነት